በስንቱ ድራማ ከኢቢኤስ ወደ ቻናል ዋን ኮበለለ። ከ3 ዓመታት በላይ በኢቢኤስ የሳቅና የፈገግታ ምንጭ የነበረው ተወዳጁ በስንቱ ሲትኮም ድራማ ወደ ቻናል ዋን ኮበለለ። ድራማው ከመጪው የፋሲካ በዓል ጀምሮ በአዲሱ ቻናል ዋን ቴሌቪዥን ላይ ስርጭቱን እንደሚጀምር ማለዳ መረጃ አሰምቷል። በተወዳጁ ኢቢኤስ ቴሌቪዥን በሚሰሩ ሙያተኞች የተመሰረተው ቻናል ዋን በስንቱ ድራማን ማስኮብለሉ ቻናሉ ተመልካች እንዲኖረው ያግዘዋል ተብሏል። ከወራት በፊት ወደ ስርጭት የገባው ቻናል ዋን እና የአብሪኮም መልቲሚዲያ ለድራማው ስርጭት የስምምነት ፊርማ ማድረጋቸውን ከኢትዮፒካ ሊንክ ማለዳ መረጃ አሰምቷል። የቴሌቪዥን ጣቢያው ከቁርጥ ክፍያ በተጨማሪ በዩቲዩብ ላይ የማስተላለፍ መብቱን ለድራማው አዘጋጆች እንደሰጠም ተነግሯል። የድራማው ፕሮዲሰር የሆነው አብሪኮም መልቲሚዲያ ከጣቢያው ጋር ያደረገውን ስምምነት ተከትሎ ባለፈው ሳምንት ለድራማው ተዋናያን ስክሪፕት እንደሰጣቸውና ሐሙስ ደግሞ የድራማው ቀረጻ እንደተጀመረ ተናግሯል። በስንቱ ድራማ በኢቢኤስ ቴሌቪዥን መታየት ሲጀምር ጣቢያው ለአብሪኮም መልቲሚዲያ በአንድ የድራማ ክፍል 245,000 ብር ክፍያ ይፈጽም እንደነበር የሁለቱ ወገኖች የስምምነት ሰነዶች ያሳያሉ። ወደ ውጭ ሀገር ዜናዎች ስንመለስ 5 የአሜሪካ አውሮፕላኖች ሳውዲ ውስጥ በኢራን ሚሳኤል ተመቱ። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘገበ። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካን ባለስልጣናትን ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካን አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልዕኮዎች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ሴንትኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበረው ሁሉም 6ቱም አባላቱ ሞተዋል። በሌላ ዜና ደግሞ ኢራን በተባበሩት አረብ ኤምሬት የሚኖሩ ነዋሪዎች ከወደቦች እና ከአሜሪካ ወታደራዊ ጣቢያዎች አካባቢ እንዲለቁ አስጠነቀቀች። በወደቦችና በአሜሪካ ወታደራዊ መጋዘኖች ውስጥ የሚገኙ የሚሳኤል ምንጮችን የመምታት መብት እንዳላት አስታውቃለች። ምንጭ ብሪክ ኒውስ። የመጨረሻው ዜናችን የሚሆነው ሰሜን ኮሪያ ወደ ጃፓን አቅጣጫ 10 ያህል ባላስቲክ ሚሳኤሎችን ተኮሰች። ሚሳኤሎቹ የተተኮሱት በፒዮንግያንግ አቅራቢያ ከሚገኘው የሱናን አካባቢ ሲሆን ያረፉትም ከጃፓን የኢኮኖሚ ክልል እዝ ውጪ በሆነ የባህር ክፍል ላይ ነው። እስካሁን ባለው መረጃ በአደጋው የደረሰ ምንም አይነት ጉዳት የለም። ለዛሬ የነበሩን የዕለቱ ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። ሐሳብ አስተያየቶቻችሁን እባካችሁ በኮሜንት አስቀምጡልን። እናመሰግናለን።